ዛሬ ከተማሪዎች ጋር እጅግ በጣም የሚጣፍጥ የዶሮ አሮስቶ በእርጎ አዘጋጅተናል። በመጀመሪያ የሚያስፈልገን ማሪኔት ለማድረግ የሚያስፈልገንን ቅመማ ቅመም እናዘጋጃለን። ይህም ከቆንዶ በርበሬ፣ የጥብስ ቅጠል የተፈጨ እና የተለያዩ ቅመሞች የገባበት በሶያ ሶስ እና ወይን ተጨምሮበት የተዘጋጀ ውህድ ነው። ከዛ እዛ ውህድ ውስጥ የዶሮ ስጋችን ጥሩ ተደርጎ በደንብ ተደርጎ የታጠበና ውሃው በደንብ ተጨምቆ የወጣለትን ዶሮ በዚህ አይነት ማሪኔት እናደርገዋለን። ማሪኔሽን ከ30 እስከ 1 ሰዓት ድረስ ማሪኔት ቢደረግ ወይንም በዚህ ውህድ ተዘፍስፎ ቢቆይ ዶሮው ጥሩ ቴስት እንዲኖረው ያደርጋል። ይሄ የሚደረገው ሎሚ አቼቶ ወይንም ደግሞ ባለን ነገር ጨው አድርገን ከዘፈዘፍን በኋላ ነው ስጋውን። ከዛም በኋላ እርጎውን እንጨምርበታለን። በጣም ቆንጆ ቴስት እንዲኖረው ያደርጋል። እርጎውን አንድ ላይ እናዋህደዋለን። በደንብ አድርገን ማዋሃድ አለብን። ይሄ እንደዚህ ተደርጎ ወዲያውኑ ማብሰል እንችላለን። ነገር ግን ትንሽ ደቂቃ ቢቆይ ጥሩ ይሆናል። ከዛ የተለያየ ቅጠላቅጠል ጣዕም ያላቸውን ቅጠላቅጠሎች መጨመር እንችላለን። አሮስቷችን ወይንም የዶሮ አሮስቶ ጥሩ ቴስት እንዲኖረው ያደርገዋል። ከዛ በዚህ አይነት መልኩ እንዲህ እሽት እናደርገዋለን። ጓንት ማድረግ ነበረብን፣ ነገር ግን እጃችንን በደንብ ታጥበን ነው የምናዘጋጀው። ስለዚህ ቆንጆ ቴስት እንዲኖረው ደግሞ እርጥብ የጥብስ ቅጠል አድርገንበታል። ከዛ ፓትራችንን እናዘጋጃለን። ፓትራችን ላይ ዘይት መቀባት አለብን። ይሄ ዘይት ስለጨመርንበት የዶሮ አሮስቶ ምንም ችግር የለውም። ብዙም ፈሳሽም ስላለው ብዙም ችግር የለውም። ከዛም በኋላ በውህዳችን በቀረው ውህድ ትንሽ ገንፈል የተደረጉ አትክልቶች አድርገንበታል። ገንፈል ያደረግነው አሮስቶ ሲበስል ቀድሞ እሱ እንዳይበስል ነው። ከዛ ገንፈል አድርገን አያምርም? እንደዚህ አድርገን አስገብተነዋል ኦቨን ውስጥ። እነዚህ ተማሪዎቼ ናቸው። የተለያየ ፕሮዳክት ሰርተው ነበረ። ይሄ ማባያው ነው እና ይሄ ቺክን ስቲር ወይንም ይሄ ቢፍ ስትሮጋኖፍ ነው። ይሄ ደግሞ ፊንገር ፊሽ ዊዝ ራይዝ ነው። ይሄ ደግሞ ጉላሽ ነው። ስለዚህ በዚህ አይነት መልኩ አሮስቷችን እንደዚህ ተዘጋጅቶ ደረሰ። በጣም